ታሪካችን የሚጀምረው ቲም ከተባለ ትንሽ ልጅ ጋር ነው። የቲም ሕይወት ፈታኝና መራራ ነበር። እናቱ ስለሞተችበት ከአባቱ ከሃንስ ጋር በድህነት ነው የሚኖሩት። ነገር ግን በዚህ ሁሉ ችግር ውስጥ ቲም ሁልጊዜም በፈገግታ የተሞላ ልጅ ነበር። እሱ ሳቅ ደግሞ በጣም ልዩ ነው። እሱ በደስታ ሲስቅ በአቅራቢያው ያለ ሰው ሳይቀር መሳቁ አይቀሬ ነው። የቲም የልብ ጓደኛ አይዳ ትባላለች። እሷ በከተማው ውስጥ ያለ የአንድ ደግ ዳቦ ጋጋሪ ልጅ ናት። በሳምንቱ መጨረሻ ቲም ከአባቱ ጋር ወደ ፈረስ እሽቅድድም ውድድር ቦታ ይሄዳል። አባቱ ሃንስ በፈረሶች ላይ መወራረድ ቢወድም አንድም ቀን እንኳን አሸንፎ አያውቅም። ቢሆንም ግን አንድ ቀን ብዙ ገንዘብ አግኝተው በከተማው ውድ በሆነው ማዕድ ቤት እንበላለን እያለ ለቲም ሁልጊዜ ተስፋ ይሰጠዋል። ቲምም አባቱን ሙሉ በሙሉ ያምነዋል። ነገር ግን አንድ ቀን ነገሮች መለዋወጥ ጀመሩ። አባቱ ሃንስ አንዲት ሊዲያ ከተባለች ሴት ጋር ያስተዋውቀውና አዲሱ የህይወት አጋሩ እንደሆነች ይነግረዋል። ሊዲያ ኤርዊን የሚባል አንድ ክፉ ልጅ ነበራት። ልክ ወደ ቤታቸው እንደገቡ ኤርዊን በቲም ላይ መኮፈስና ማዘዝ ይጀምራል። በአልጋቸው አጠገብ ቲም እናቱ በሕፃንነቱ የሰራችለትን የካርቶን ግንብ በጥንቃቄ አስቀምጦት ነበር። ይህ ግንብ ከእናቱ የተረፈው ብቸኛ ትዝታው ነው። ኤርዊን ግን ይህንን የትዝታ ዕቃ መሬት ላይ ጥሎ ይረግጥበታል። ቲምም ወዲያው በመናደድ ኤርዊን ላይ ቢዘልም ኤርዊን መልሶ መጥቶት ወደ እናቱ እየጮኸ በመሄድ ጥፋተኛ ለመምሰል ያለቅሳል። የእንጀራ እናቱ ሊዲያ ምንም ሳታጣራ ቲምን ታስገድደዋለች። ለአባቱም ቲም ጥፋተኛ እንደሆነ አድርጋ ትነግረዋለች። አባቱም ቲምን ይገስጸዋል። በዚህም ቲም ብቻውን እንደቀረ ይሰማውና ያዝናል። ቲም የተሰማውን ከባድ ስሜት ለመርሳት ጓደኛውን አይዳን ይዞ ፊልም ማሳያ ቤት ይሄዳል። በፊልሙ ላይ ቲም በከፍተኛ ድምፅና በነፃነት ሲስቅ እንደተለመደ የእሱ ሳቅ በአዳራሹ ተሰራጭቶ ሙሉ የታዳሚው ሕዝብን አብሮት መሳቅ ይጀምራል። ነገር ግን በአዳራሹ ጥግ ላይ አንድ ጥቁር መነጽር ያደረገ ያማረ ልብስ የለበሰ ሚስጥራዊ ሰው ምንም ሳይስቅ ቲምን በትኩረት ይታዘበው ነበር። በማግስቱ ቲምና አባቱ እንደገና ውድድር ቦታ ይሄዳሉ። በዚህ ጊዜ አባቱ የመረጠው ፈረስ ያሸንፋል። ነገር ግን ሽልማቱን ሊቀበል ሲሄድ በትልቅ ገንዘብ ፋንታ የተሰጠው 1 ሳንቲም ብቻ ነበር። ሃንስ ግን ልጁ እንዳያዝንበት ፈገግ ብሎ ቃል ነው በማለት ቲምን ወደ መጀመሪያው ውድ ሆቴል ይወስደዋል። ሆኖም ግን የሆቴሉ አስተናጋጆች የለበሱትን አሮጌና ቀለል ያለ ልብስ አይተው ሊያስገቧቸው ፈቃደኛ ሳይሆኑ ያባርሯቸዋል። አባቱ ቢያፍርም ነገሩን ያሳልፈዋል። ከጥቂት ቀናት በኋላ ግን ይበልጥ አሰቃቂ ነገር ተከሰተ። አባቱ ሃንስ በግንባታ ስራ ቦታ ላይ በደረሰበት ድንገተኛ አደጋ ሕይወቱ ያልፋል። ድሃ ስለነበሩ የቀብር ስነ ስርዓቱ በጣም ቀላልና የመቃብር ድንጋይ እንኳን የሌለው ነበር። ቲም የአባቱን መቃብር ለማስዋብ አቅራቢያ ካለ ሌላ መቃብር ላይ አበባ ለመውሰድ ሲሞክር የእንጀራ እናቱ በጭካኔ ትከለክለዋለች። በንዴትና በሐዘን ብዛት ቲም መድረሻ አጥቶ እየሮጠ ከቤት ይወጣል። ሳያስበውም ራሱን እንደገና የፈረስ እሽቅድድም ቦታ ላይ ያገኘዋል። እዚያም መሬት ላይ 1 ሳንቲም ያገኛል። በዚያው ቅጽበት ያ ፊልም ማሳያ ቤት ያየው ሚስጥራዊው ሰው ከፊቱ ይቆማል። ሰውየው በፈረሱ ላይ እንዲወራረድ ይነግረዋል። ቲምም ያደርገዋል። ባልተጠበቀ ሁኔታ ፈረሱ ያሸንፋል። ቲም ማልቀስ የጀመረው አባቱ የተመኘውን ስላሳካ ቢሆንም አባቱ ግን ይህን ለማየት አብሮት ባለመኖሩ ነበር። በዚህ መሃል በሄሞትና ባይል የተባሉ 2 ሰዎች ቀርበው ገንዘቡን በፎጣ ጠቅልሎ ኮት ውስጥ እንዲደብቅ ይመክሩታል። በኋላ ግን ያ ምስጢራዊ ሰውዬ እንደገና ሲያገኘውና ገንዘብህን አጥተሃል ሲለው ቲም ኮቱን ሲፈትሽ በገንዘቡ ፋንታ የጋዜጣ ቁርጥራጮች ብቻ ያገኛል። እነዚያ 2 ሰዎችም እንዳታለሉት ይረዳል። ያ ምስጢራዊ ሰው ራሱን ባሮን ሌፋት የዓለም እጅግ ባለጸጋ ሰው እንደሆነ ያስተዋውቀዋል። በማግስቱ ቲም በውርርድ ቦታው ሳንቲሙን እነዛ ሌቦች ሰርቀውት ውርርድ ሊያመልጠው ሲቸገር ባሮን ሌፋት አንድ በጣም አስገራሚ ውል ያቀርብለታል። ውሉ እንዲህ የሚል ነበር: እስከ ሕይወት ፍጻሜ ድረስ የምታደርገው ውድድር ሁሉ እንድታሸንፍ አደርጋለሁ። አንተ ግን በምትኩ ያንን ልዩ ሳቅና ፈገግታህን ትሰጠኛለህ የሚል ነበር። ቲም ከድህነት ለመውጣት ሲል
ውሉን ይፈርማል። ውሉን እንደፈረመ የቲም ፊት ሙሉ በሙሉ ይለወጣል። ከዚያ በኋላ በምንም ነገር መሳቅም ሆነ ፈገግ ማለት አይችልም። ያደረገው ውርርድ ወዲያውኑ ቢያሸንፍም በፊቱ ላይ ግን ምንም ደስታ አይታይም ነበር። እውነታው ግን ምን መሰላችሁ? እነዚያ ቲምን ያታለሉት ብሄሞትና ባይል የባሮን ሌፋት አገልጋዮች ነበሩ። ባሮን ሌፋት የቲምን እድል ለራሱ ሴራ ሊያውለው ስላሰበ ቲም እንዳያውቃቸው በአስማት ወደ አይጥነት ይቀይራቸዋል። ቲም ያገኘውን ገንዘብ ለጓደኛው ለአይዳ ሲያሳያትና አይዳ ገንዘቡን ከየት አመጣኸው ብላ ስትጠይቀው የውሉን ሚስጥር ለመደበቅ ሲል ከከተማው ባለስልጣን ሰረኩት የሚል ውሸት ይነግራታል። አይዳ ይህንን ለእናቷ ትናገራለች። ወሬውን በከተማው ሁሉ ይናፈሳል። የእንጀራ እናቱ ሊዲያ ይህንን ስትሰማ ገንዘቡን በሙሉ ትቀማዋለች። ምንም እንኳን በኋላ ላይ ቲም ገንዘቡን በውርርድ እንዳገኘው ቢነግራትም ቲም ግን አይዳ ውሸቱን ስላመነችበትና ለሰው ስላወራችበት አዝኖ ማውራት ያቆማሉ። ቲም በትምህርት ቤት ከልጆች ጋር በቁማር ጨዋታ ሲወራረድ ሁልጊዜ ስለሚያሸንፍ ልጆቹ አጭበርባሪ ነው በማለት ይርቁታል። አይዳ ይቅርታ ለመጠየቅ ምግቦች ይዛ ወደ ቤቱ ብትመጣም ክፉዎቹ ሊዲያና ኤርዊን ምግቡን በልተው ለቲም ሳይነግሩት ያባረሯታል። የእንጀራ እናቱ የቲምን ሁልጊዜ ማሸነፍ አይታ ይበልጥ ገንዘብ ለማግኘት ወደ ውርርድ ቦታ ተወስዷለች። እዚያም በሁለተኛው ውርርድ የቲም ፈረስ አራተኛ ወጥቶ ሊዲያ ልትቆጣው ስትል አስተላላፊው መጀመሪያ የወጡት 3 ፈረሶች ሕግ በመጣሳቸው መሰረዛቸውንና የቲም ፈረስ አንደኛ መሆኑን ያውጃል። ሊዲያ ገንዘቡን ብትቀማውም ለቲም ግን ገንዘቡ ትርጉም አጥቶ ነበር። ቲም ከእንጀራ እናቱ ለመራቅ ሲል በአንድ ወቅት አባቱ ሊወስደው ይመኘው በነበረው ሆቴል ውስጥ ስራ ለመቀጠር ይወስናል። እዚያም ከሆቴሉ ሰራተኛ ከክሬሳሚር ጋር በርካታ ጨዋታዎች ተወራርዶ ያሸንፍና በሆቴሉ ውስጥ የሊፍት ሰራተኛ ሆኖ ይቀጠራል። ውርርድ መጫወቱም ሙሉ በሙሉ ያቆማል። በሆቴሉ ውስጥ ቲም እነዚያን ወደ አይጥነት የተቀየሩት የባሮን አገልጋዮች በሴት ሰራተኞች ሊገደሉ ስላግኝቷቸው ነፃ ይለቃቸዋል። ይህ ደግነቱ አገልጋዮችን በጣም ይማርካቸዋል። ቲም የውሉን ወረቀት ሲመለከት አንድ በጣም ወሳኝ ሚስጥር ያስተውላል። አንድም ቀን ውርርድ ከተሸነፈ ውሉ ይፈርሳል፣ ፈገግታውም ይመለስለታል። ይህንንም ቲም ይረዳል። ቲም ውሉን ለመስበር ሲል ከክሬሳሚር ጋር ባሮን ሌፋት ነገ ወደዚህ ሆቴል ይመጣል ብሎ ይወራረዳል። ነገር ግን እድሉ ሁልጊዜ ስለሚያሸንፍ ባሮን ሌፋት በትክክል ሆቴሉ ይመጣል። ቲም በሊፍት ውስጥ ውሉን እንዲሰርዝለት ቢጠይቀውም ባሮን ሌፋት ግን ውድድር ማሸነፍ ከቻልክ ውሉ አይፈርስም በማለት ይሳለቅበታል። ባሮን መነጽሩን ሲያወልቅ አይኖቹ ልክ እንደ አይዳ ሰማያዊ መሆናቸውን ቲም ያስተውላል። ቲም ለአይዳ በመስጋት በፍጥነት ወደ ዳቦ ቤቱ ለመድረስ ከክሬሳሚር ጋር እንደገና ይወራረዳል። እዚያ ሲደርስ አይዳ በጨለማ ክፍል ውስጥ ሆና ያገኛታል። አይኖቿ ወደ ቢጫነት ተቀይረው በጨለማ ብቻ ነው ማየት የምትችለው። ባሮን ሌፋት የአይዳን እውነተኛ አይኖች ለራሱ ወስዶታል። ቲም አይዳን እጅ ሲይዛት ግን በአስማት እይታዋ ይመለሳል። በሆቴሉ ያለው ባሮን ሌፋት ግን በዚያው ቅጽበት ሙሉ በሙሉ እውር ይሆናል። የሆቴሉ ሰራተኛ ክሬሳሚር የባሮንን ስም ሌፋት የሚለውን ጽሑፍ በመስታወት ነጸብራቅ ወደ ኋላ ሲያነበው ዲያብሎስ የሚል ትርጉም እንደሚሰጥ ደርሶበት ይደነግጣል። ብዙም ሳይቆይ ሆቴል ውስጥ መብራት ይጠፋና ክሬሳሚር በሊፍት ውስጥ በጥቁር ጥላ ጥቃት ደርሶበት ራሱን ስቶ ይወድቃል። በጥቂት ሰዓታት ውስጥ ባሮን ሌፋት ሌሊት ላይ እንደሞተና ሀብቱን በሙሉ ለቲም እንደተወ ይነገራል። ቲም የዓለም እጅግ ባለጸጋ ሰው ሆኖ ወደ ባሮን መኖሪያ ቤት ይወሰዳል። በማግስቱ ጠዋት ግን ቲም በቤተ መንግስቱ ውስጥ ባሮን ሌፋትን በሕይወት ያገኘዋል። ባሮን ሞቱን አስመስሎ ሀብቱን ለቲም በመስጠት ቲም ቀደም ሲል ከክሬሳሚር ጋር እኔ ከባሮን እበልጣለሁ ብሎ ያደረገውን ውርርድ ሆን ብሎ እንዲያሸንፍ ያደረገው ሴራ ነበር። በዚህም ምክንያት ቲም ሳያውቀው ውርርዱን ስላሸነፈ ውሉ ሳይፈርስ ቀረ። ባሮን ሌፋት እውነተኛ ማንነቱ ይገለጻል። እሱ ሰዎችን በደስታቸውና በነፍሳቸው የሚነግድ ክፉ መንፈስ ነው። ቲም በውርርድ ብዛት ነፍሱ በሙሉ ስትጠፋ የእሱ ተተኪ እንዲሆን ነው የሚፈልገው። ባሮን ሌፋት ቲምን ይበልጥ ወደ ክፋት ለመግፋት የእንጀራ እናቱንና ወንድሙን
ወደ ቤተ መንግስቱ ያመጣቸዋል። ቲም በንዴት እነሱን ለመበቀልና በንም መንጋ ለማጥቃት ውርርድ ሊያደርግ ሲል በልቡ ውስጥ ባለው ደግነት ራሱን ይገታል። ባሮን ሌፋት ቲም ሰዎችን ማጥፋት ካልፈለገ ከሚወዳቸው ሰዎች በተለይም ከአይዳ መራቅ እንዳለበት ያስጠነቅቀዋል። አይዳ ቲም የዓለም ባለጸጋ መሆኑን በጋዜጣ አንብባ ልታየው ትመጣለች። ቲም ግን እሷን ከባሮን ለመጠበቅ ሲል ሆን ብሎ ክፉ ቃላትን በመናገር ያባርራታል። ነገር ግን ከመሄዷ በፊት ክሬሳሚር ከህመሙ እንዲነቃ ከአይዳ ጋር ውርርድ ያደርጋል። ልክ እጅ ለእጅ ሲጨባበጡ ክሬሳሚር በሆቴሉ ውስጥ በደህና ይነቃል። አይዳ ግን አልቅሳ ትሄዳለች። ባሮን ሌፋት በቲም ስም ትልቅ የውርርድ ውድድር ያዘጋጃል። ይህም ውድድር የሚገኘው ገቢ በሙሉ ለህፃናት ማሳደጊያ ድርጅት እንደሚሰጥ ባሮን ሌፋት ይናገራል። እዚህም ዝግጅት ላይ የተገኘን አንድ ምስኪን ልጅ ልዩ ሳቅ ለቲም ይሰጠውና የልጁን ነፍስ በመውሰድ ቲምን ሙሉ በሙሉ የእሱ ተተኪ ሊያደርገው ያቅዳል። ቲም ነፍሱ ተዳክሞ ሁሉን ሊቀበል ሲል አይዳና ክሬሳሚር ወደ ስታዲየሙ ይመጣሉ። እነዚያ ቲም ነፃ የለቀቃቸው አይጦች የቲምን ደግነት በማስታወስ ባሮንን ይከዱታል። አይዳን በመርዳት ቲምን ከመድረክ ስር በሚስጥር ይደብቁታል። እዚያም አይዳ የውሉን ህግ ተጠቅማ አንድ በጣም ብልህ የሆነ ውርርድ ታቀርባለች። ውርርዱም እንዲህ የሚል ነበር። አይዳ ለቲም አንተ አሁን ፈገግ ማለት አትችልም፣ እኔ ግን ፈገግ ማለት ትችላለህ ብዬ እወራረዳለሁ ትለዋለች። የቲም የውርርድ እድል ደግሞ ሁልጊዜ ውርርድ እንዲያሸንፍ ስለሚያደርገው ይህን ውርርድ ለማሸነፍ ሲል የግድ ፈገግ ማለት ይኖርበታል። ይህም ውሉን ይሰብረዋል። ባሮን ሌፋት በአንዲት ከባድ ማዕበል እያስነሳ ሊያቆማቸው ቢሞክርም አይዳ ግን የልጅነት ቀልዳቸውን በማስታወስ የቲምን ልብ ትነካዋለች። ቲም ውርርዱን ይቀበላል። በዚያው ቅጽበት ትልቅ ኃይል ተለቆ ማዕበሉ ይቆማል። የባሮን ሌፋት የዲያብሎስ ውል ሙሉ በሙሉ ይበጣጠሳል። ቲም ነፃ ይሆናል። ከብዙ ዓመታት በኋላ ለመጀመሪያ ጊዜ ከልቡ በደስታ ፈገግ ይላል። አይዳንም ያቅፋታል። ባሮን ሌፋትም ኃይሉን አጥቶ ሙሉ በሙሉ ያረጃል። አልማዝ እያለቀሰ ሊያታልላቸው እንደገና ቢሞክርም ቲም ውድቅ ያደርገዋል። ባሮንም ከመሄዱ በፊት በሄሞትና ባይልን መልሶ ወደ አይጥነት ይቀይራቸዋል። በመጨረሻም ቲም አይዳና እናቷ እነዚያን ሁለት አይጦች ይዘው ወደ ቀድሞ ቀላልና ደስተኛ የዳቦ ቤት ሕይወታቸው ይመለሳሉ። ቲም በእውነት ደስተኛ ለመሆንና ለመሳቅ የገንዘብ ክምችት ሳይሆን የልብ ሰላምና እውነተኛ ጓደኛ በቂ መሆኑን የዛኔ ይረዳል። ውድ የዩቲዩብ ተመልካቾቼ ቪዲዮን ከወደዳችሁት ላይክ እና ሰብስክራይብ ማድረግ እንዳረሱ። በሚቀጥለው የትኛውን ፊልም እንድንሰራላችሁ እንደምትፈልጉ በኮሜንት ሴክሽን ውስጥ አስቀምጡልን። ደህና ሰንብቱ። መልካም ጊዜ